ልጄ እንደዚህ እንዲማር ስለማይፈልግ ልጄ ማውስጥ ፈልጋለሁ እና በዚህ ሁኔታ በዚህ መልኩ ነው ቤት ሄደክ ልጅን የምትወስደው። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ባለበት ብዝት ይበልልኝ አለን። እኛ ዛሬ ይዤላችሁ የመጣሁት ትንሽ ኦሼ ስላሻገረኝ ነው። ኦሼ ቡኒጋ ካልሄድኩ እያለኝ ነው። ቤት ካልሄድኩኝ እያለ ነው። ልጄን ካላየው ምናምን እያለው ነው። ቡኒ ደግሞ እንደምታዩት ኃይለኛ ናት። ኦሼ ማን እንደማ ጅራ እንደምቱ ጀቻን ወሎላ ጅራ ኦሼ ዳኒ ማን አቁማለ ጀቻ ይራ ቡኒ ብራ አንሞ እንደምቱ ጀቻ ጅራን እና ኦሻን እንደምቱ ጀቻን ጅራ ሜማል ጀታን ኦሼና ከመን እንደምን ጀቻ ይራኒ አኒ ኦሼ ኦጂን ወሎላን ጅራ እንደምቱ ጀቻ ጅራኒ ኦሼ ጋን ጅራ ኦሼ ነው ማን ደሜሞ ሎላ ካ ቡኒ ኦጂኒ ካናፊ ኦሼና ከንደምን ጀቻ ይራ ኦሼ ነው ደሜ ኦሎላኒ ሎላ ካ ካናፍ እና ይጣላሉ ብዬ ስለመፈራ ነው እንዳይሄድ ይያልኩኝ ነው እኔ እና ቡኒ ኦጂና ካርጊታን እንገዳው አጋሬ ቱሬ ቡኒና ካርጊታን ሃርዲ ወይቲ ኢሎልቲ ስሪት ሎልቲ አንሞ ቡኒ ኦጂና ኮሎል ላይ አጋርታኒ ጅርታኒ ኦሼ ቤት ሄጄ ልጄን ወስዳለሁ እያለ ነው። እንደምታውቁት ደግሞ ቡኒ ሃርዳኛ ነች። ስሪት ሎልቱ ወይቲ ቡኒኒ አካምቲ ደሜ ኦሼ እንዳይመሳፋችሁ ደንዳኒሞ ኢሳን ኦጋጅራ እና እንደምቱን ጀቻ ጅራናን ኦሼዳን ገረመና እንደምቱ ዳይማኬትስ ፉዳቱ ቡኒ ሲቱና ጋርሲስቱን ጀቻን ጅራ ገረመና ደምቴ እና ኦሼ ነንዴማ ጀቻ ይራ ኦሼ ኦጋን ጅራኒሞ ሄሞ ያሜን ጅራ ኦጉፊ ታስገበሱ ኦሼ ያማን ጅራ ኦሼ አይኩ እሺ ለኦሼ ደውዬለታለሁ እየመጣ ነው። ኦሼን እንጠብቀው እንግዲህ ኦሼ አቀም ጅርታ አጋ ጅራካ አረ ጅርታ በገነጋ ደንፍቴ በገነጋ ነው እት ሰበከኛ ነጋጭዲ ዋንብራ ተንኩሌ ቆሚ አረ ሆማ ተንኩሌ ቀበሰት አረ ተንኩሌ ሆማ ታይ ተንኩሌ እንደው ማኪ ጋርሽ አለው እንዴና እንዴንሽ አለው ሳምንሽ ደን ሰላም ባላችሁ ያማር ቤተሰቦች ናቸው። ሲዮሽ ቤተሰቦች እንዴ የኛ ናቸው ያማር ሄሎ ጋይስ አከም ጅርት ነጋ እንዴት ናችሁ? ሰላም ናችሁ? ያማር ቤተሰቦቻችን ሰላም ናችሁ ወይ? አላችሁ እና ፍሬ ዛሬ ካሜራ ፊት ነው የጠራችኝ። በምን ጠራችኝ እኔም ራሱ አላወቅኩም ገና። እስኪ እሷን ጠይቄ ከናንተም ጋር ሆናለሁ። እሷን ሳይጠይቃትማ አወራም ካሜራ ፊት ቆም አንቺ ሳይጠይቅሽ አወራ መጀመሪያ አንቺ ነገር ምክንያቱም ለምንድን ነው ጠራሽ? ታሻግራለህ ሰውን እኔ ምን አድርግ? አረ ጥፋት እያጠፋክ ነው። ምን አድርግ? እኔ ሰውን አስቸግረኝ ሰው ነው እኔ የሚያስቸግረኝ እንጂ አይ በጣም ሰው እያስቸገርክ ነው። አረ አይደለም እና አንቺ ነሽ እኮ ጥፋተኛ። እኔ ምን አጥፎኝ? እሺ ባለፈው እኮ ያው ልብስን አቀበኝ ሲልሽ ከቡኒ ከቡኒ ማይታሰብ ነገር ነው ከቡኒ ልብስ። እሺ ዛሬ ፈለኩክ ትላንትና ማታ ደውለልኝ ቡኒ ጋር ልሂድ ስላልከኝ ነው። አዎ እሄዳለሁ። ለምን እንደምትሄደው? እሄዳለሁ። ምክንያቱስ የምትሄድበት? ምክንያቱም እኔ ልጄን ፈልጋለሁ። እሺ ልጄ ሄጄ ልጄን እቀበላለሁ። ልጄ ደግሞ ከኔ ጋር እንዲሆን ፈልጋለሁ። ልጄ ከሷ ጋር ከሚሆን እኔ ጋር ቢሆን ይሻላል። ምክንያቱም እኔ አባት ነኝ፣ ሙሉ ዋስትና ወስዳለሁ። ልጄ እኔ ጋር ካደገ የተሻለ ነገር ነው። ምክንያቱም የተሻለ ነገር ነው ስልሽ አባት ጋር ሲያድግ ያው ወጣ ገባ ይላል፣ ኮንፊደንስ ይኖርሃል። ልጁ ፈሪያውንም ጀግናው ነው ያድጋል። አባት እኮ ብዙ ነገር ያማክራል። ምክንያቱም ፈጣሪ ራሱ ለምንድነው ልጁን በእናት ሳይሆን በአባት እንዲጠራ ያደረገው? አባት ብዙ ነገር አለ ማለት ነው። እኛ አይደለም ደግሞ ፈጣሪ ነው ያደረገልን። እሷ ጋር ካደገ ኢቭን እሷ የማይሆን ነገር ተስተምራለች ስልሽ አሁን አባት ልጅ ያለ አባት አገር ያለ እናት ነው ምን ነገር ነው። እናትም ያስፈልጋታል፣ ግን ከእናት የበለጠ ልጁ ከአባት ጋር ቢሆን እኔ በተለይ ወንድ ልጅ ይመከራል ብዬ እገምታለሁ። ምክንያቱም ደህና ትምህርት እንዲያገኝ ደህና አስተዳደግ እንዲያድግ ምናምን
ብዙ ነገር አለ ታውቂያለሽ። ለዛ ነው እኔ ወደ ቡኔ ቤት መሄድ የምፈልገው። በዚህ መንገድ አይደለም የምትወስደው ልጅ ራሱ ማስወድ ካለብህ በዚህ መንገድ አይደለም። አይ ቢሆንም በምን መንገድ መሰደም ሄዶ በምን መንገድ ነው አሁን እሷ ህፃን እሱ ገና ህፃን ነው። ትልቅ ሰው ቢሆን ወደ ቤት ማይድ አይጠበቅብኝም። ምክንያቱም ደውዬ እጠራለሁ ልጄ ማለት ነው። እኔ ያለበት ቦታ እሱ ይመጣል። ስለዚህ አሁን ህፃን ስለሆነ ገና አላደገም። እሷ ካደገ ደግሞ ነገ አባቴ አይደለም ልል ይችላል። ምክንያቱም እሷ አሁን ሌላ ነገር ነው የምታስተምራት፣ ክፉ ነገር ነው የምታስተምራት። እኔ ደግሞ ልጄ እንደዚህ እንዲማር ስለማይፈልግ ልጄ መውሰድ እፈልጋለሁ። እና በዚህ ሁኔታ በዚህ መልክ ነው ቤት ሄደክ ልጅህን የምትወስደው? አዎ ማይሆነው አይሆንም። አትሰጥህማ። ለምን እንኳን መስጠት ቤት አታስገባህም? እኔ እገባለሁ። አይ ቡኔ ባለፈው ነው ነው አየሁት። ቡኔ በጣም ሀርደኛ ነች። ቡኔ በጣም ከባድ ነች። ቡኔ በጣም ምናምን በእንጂ አሳምሪ በጣም እንደ አንቺ ነበር እንደ ፋሽን አክሽን እና ማይመስል ነገር ነው ቡኔ ጋር መሄድ። ቡኔ በጣም ሀርደኛ ናት። እኔም አንተም እናውቃታለን። በጣም ሀርደኛ ኃይለኛ ወይት ቡኔ ስርቱልፋት ቡኔ እንገዳ እና ቡኔ ባለፈው እንዳየናት ሁለታችንም በጣም ሀርደኛ ናት። ቡኔ ከምል በላይ ሀርደኛ ናት። በጣም የምታስፈራ ቁጡ ሀርደኛ ኃይለኛ ነገር ናት። ስለዚህ ለምን ሀርደኛ አትሆናት? እኔ ምን አገባኝ ስለሷ ምናምን አይመለከተኝም። እኔ ለልጄ ብቻ ነው እንጂ እሷ የፈለገ ማለት ትችላለች። የፈለገ ለኔ ማለት ነው ልጄ ስለሚፈልግ እኔ ስለ ልጁ ነው የሚያወራ እንጂ ስለ ልጄ ነው የሚመለከት እንጂ ስለ እሷ አይመለከትም። ካሁን በኋላ አንቺ ለዛ ነው የጠራሽኝ? ለዚህ ነው የጠራሁት። እኔ አችልም መሄድ አችልም። ቡኔ ጋር ሄደ ልጄን መውሰድ አችልም። አንተ እዛ ከሄድክ ትጣላላችሁ። የማይሆን ነገር ስለሚፈጠር ቡኔ ጋር መሄድ አችልም። ጻብ ነው እዚህ ጋር መጣላት። ችግር የለም እንጣላለን፣ እንታረቃለን። የኛ እኮ ዛሬ አይደለም መጣላታችን፣ ቆይቷል፣ ተለምዷል። የተለመደ ነገር ስለሆነ የተለመደ ነገር ብዙ አያስቸግርም። ያልተለመደ ነገር ነው ሰው የሚያስቸግረው እንጂ እኔ አሁን ስትጠሪኝ ነው እኔ ለዚህ ቢጠሪኝ ራሱ ቢያቅ አልመጣም ነበር። ምክንያቱም ለኔ ቀላል ነገር ስለሆነ አይደለም። ሞሼ ቀላል አይደለም። ቡኔ ጋር መሄድ ቀላል አይደለም። በጣም ከባድ ነው። እሷ ጋር መሄድ ጸብ እኮ ነው። እንዴት ቡኔ ጋር መሄድ ጸብ ነው፣ ጸብ መፍጠር። እሺ ባለፈው አይታታል። ቡኔ ልብስ ስጭኝ ስላት እንዴት እንደሆነች እና በዚህ ሁኔታ ነው አንተ ቤት ሄደ ልጄን ስጭኝ ብትላት ምሰጥ ይመስላል። በጣም ለልብስ እንደዛ የሆነችው እኔ ላይ ለልጇ ደግሞ ከዚህ በላይ ነው ቡኔ የምትሆነው ማለት ነው። ስለዚህ አንቺ ስለሆንሽ ነው ኦሼ በልጇ መተከሻትልህም ሴት ናት ብላ አንቺ ስለገመተችው ለዛ ነው አንቺን ቆጣ አንቺ ላይ ያሳየችው እንጂ እኔ ዝም ብዬ በቃ ያው የሰው ክብር ሰውን ለማክበር ምናምን ብዬ ነው እንጂ ከሷ ጋር ብንጣላ ብዙ ነገር ሊያሳየት ነበር። ግን እንደዛ ነገር አይፈልግም። ምክንያቱም እኔ ወንድ ልጅ ነኝ። የሆነ ነገር ቢያረጋትም ይችላል ብዬ ስለሚገመት ከሷ ጋር መጣላት አይፈልግም እኮ። ለዛ እኮ ነው የምለው። እሺ ቤት ከሄድክ ትጣላለህ። እኔ ከሷ ጋር ይጣላማ ልጄን ስለሚፈልግ ልጄን ብቻ ወስጄ እወጣለሁ እንጂ ከሷ ጋር ምን አጣላኝ? ልጅህን አሰጥህም። እሺ እንዳትሄድ ቡኒ ጋር እንዳትሄድ ቅር ሄዳለሁ። አትሄድም። እሺ አትሄድም። እንዴም ቶሼ ማለፍ ደምታ አመደይሜት ንዮዴሜ ኢልሞክ የአርገ ነጥላን ኢልሞክ ይፈረጥ ወደ ቤቹ እሺ አማሚት ወደ ሙሉ በርባድለ እንዴም ቷም እሺ ጀዶ እሺ ሄዳለን። እሺ ምን ሄድ ከሆነም አብረን ነው የምንሄደው። ካንቺ ከሄደ ሌላ ትልቅ ጦርነት ነው የምንነሳ። ምክንያቱም እኔና አንቺ አንድ ላይ ካየች ልጄን ወስዳ ለሷ ልስጣት ነው ምናምን ስለምታስባት ሌላ ጦርነት ነው የምንነሳ ማለት ነው። ስለዚህ አርድ ነው የሚሆነው ማለት ነው። ስለዚህ አንተም አትሄድም። እኔ ብቻዬን ብሄድ ይሻላል። ብቻዬን ከሄድኩ ደግሞ እሷን ማረጋግጬ ልጄም ደግሞ ወስጄ ስለማወጣ አንቺ ደግሞ